መጨረሻችን አላህ ያሳምረን። ዲን ወዳድ ዑለማ ወዳድ አላህ ያርገን። እንግዲህ የዳዒ ነገር ሲከፋፈል ቁጥርታ በኢትዮጵያ ውስጥ የተከፋፈለው የኢትዮጵያ ሙስሊም ቁጥር 33 ሚሊዮን ነው ሲባል አንድ ዳዒ ከ890 ሺህ ሰው ነው። አላህ ያሳያል። አንድ ዳዒ ከ890 ሺህ ሰው ነው። ምክንያቱም ሲቆጠር ከ60 ይበልጥ ኢትዮጵያ ያለው ዳዒ ብዙ ጊዜ ከኢማሞቻችን በበለጠ ክብሩን እያዳነ ያለው ዳዒ ነው። ሁላችን በአብዱል መጂድ ባዘር ኢንሻአላህ ልጄ በአብዱል መጂድ አልተናነሰ ትምህርትን የሚያገኝ ያደርጋሉ ብለን ኢንሻአላህ መነሳት አለብን። አላህ የእኛንም ፋቲማ በላ ኢላሀ ኢለላህ ከሚኖሩ በላ ኢላሀ ኢለላህ ከሚያኖሩ በላ ኢላሀ ኢለላህ ከሚሞቱ በላ ኢላሀ ኢለላህ ከሚቀሰቀሱ ሰዎች አላህ ያደርገን። የታላቁ ነቢይ ሰለላሁ ዐለይሂ ወሰለም አላህ ሁላችንም አላህ ያደርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ። ኢንሻአላህ የመጨረሻ አንድ ፕሮግራም ሱዳን አልቀረም፣ ኢትዮጵያ ውስጥ አልቀረም፣ ሪያድ አልቀረም። ወደ ስራ ማስገባት የተጀመረ 3 ዓመት ነው። እንዲህ ሁሉ ሆኖ እያለ የአላህ ቃል የሚሸከም ወደ መልካም የሚጣራ ይህን የመሰለ ዳዒ ወላሂ የስድስት ሰው በሽታ ነበር ተሸክሞ የነበረው። ሰዎች የማይቋቋሙት በሽታ ነበር ተቸግሮ ይዞት የነበረው። እንግዲህ እኛ ስንበላ ስንንደላቀቅ እንደፈለግን ስንፈጥር ረሃብን ህይወታችን ስንኖር የዚህ አይነት ሰዎች ደግሞ የስድስት ሰው በሽታ ተሸክሞ ነው ዛሬ ከሌት እያለ አመርቆነች። ይሄ ነው ሞት ማለት ከቢላ ቤቶች አፈር ቤት ነው። ይሄ ነው ሞት ማለት ይሄ ነው ሞት ማለት ግድግዳውን ጭቃ፣ አፈሩ ኮርኒሱን ጭቃ፣ ምንጣፉን ጭቃ፣ ብድሩን ጭቃ፣ ትራሱን ጭቃ። ይሄ ነው ሞት ማለት والله ثم والله وبالله والله ثم والله وبالله وليقضي ذلك هؤلاء كتاب البيان يقبل كتاب ثم ايام التصدق كتاب كيف الله من السفر يلاو توتنا كتاب كيف الله يكتب انا لله وانا اليه راجعون. አንድ ኡስታዝ ኑሩ ቱርኪ ወደስማን አንድ ኡስታዝ ኑሩ ቱርኪ
يقول الإمام أحمد بيننا وبين أهل البدع يوم الدلائل، بيننا وبين أهل البدع يوم الدلائل، أي الفرق بين أهل السنة وبين أهل البدع يوم الدلائل، لأن يوم الدلائل يشهد للرجل ويشهد لأعماله، وكون هؤلاء الجموع هؤلاء جاءوا بسبب الدعوة التي يعرفونه من الشيخ عبد المجيد، ليشهدوا له ويقوموا على جنائزه، فهذه شهادة. لو كان من أهل البدع ما تجد هذا يوم ما يموت هؤلاء أهل العلم وأهل الدعوة تشهد لهم جنائزهم، ولهذا قال أحمد بيننا وبينهم يوم الجنائز. فنحن ندعو له ونستغفر له اللهم اغفر له وارحمه وأنا أستغفر الله. والسلام عليكم ورحمة الله وبركاته.